ሰላም ደህና ይስጥልኝ። ሪል ስቴት ላይ አፓርትመንት ስትገዙ ማወቅና መጠየቅ ያለባችሁን 3 ዋና ዋና ነገሮች ልንገራችሁ። የመጀመሪያውና ዋነኛው የምትገዙበት ሪል ስቴት ከዚህ በፊት ለደንበኞቹ በታማኝነት ሰርቶ አስረክቧል የሚለውን ጥያቄ መጠየቅ ይኖርባቸዋል። ምክንያቱም እምነት እንድታገኙ የበለጠ ስለሚረዳችሁ። ሁለተኛው ደግሞ የአልሚውን የፋይናንስ ጥንካሬ ማወቅ ይኖርብናል። ምክንያቱም አልሚው ፋይናንሻሊ ስቴብል ካልሆነ ግንባታውን በሰዓቱና በወቅቱ ሊያስረክበን የማይችልበት ፕሮባቢሊቲ ሰፊ ስለሚሆን ፋይናንሻሊ ስቴብል ነው ወይ የሚለውን ነገር በደንብ የበለጠ ማወቅና ማረጋገጥ ይጠቅመናል ማለት ነው። ሶስተኛው ደግሞ ፕራይስ ኢንስታሌሽን ይባላል። ይሄ ማለት ከሆነ ሪል ስቴት ላይ አፓርትመንት ስትገዙ በመሀል ላይ የኮንስትራክሽን እቃዎች ከጨመሩ፣ ኢንፍሌሽን ከተፈጠረ፣ ዶላር ከጨመረ ዋጋው ላይ ጭማሪ ይኖራል ማለት ነው። ስለዚህ ውል ስትቀበሉ ዋጋ ይጨምራል ወይስ አይጨምርም የሚለውን ነገር ማረጋገጥ ይኖርባቸው። እስቲ ዛሬ ደግሞ ቅድም የዘረዘርኩላችሁ ነገሮች በጠቅላላ በትክክል የሚያሟላውን ሪል ስቴት ልጠቁማችሁ። በረካ ሪል ስቴት ይባላል። ላለፉት 7 ዓመታት 12 ፕሮጀክቶችን በታማኝነትና በወቅቱ ለደንበኞቹ አስረክቧል። አሁን ደግሞ በጋርመንት በቄራና በአፍሪካ ህብረት አካባቢ ቆንጆ ፕሮጀክቶችን ይዞላችሁ መጥተዋል። በረካ ሪል ስቴት ታች ባለው አድራሻ ይደውሉና ያናግሩ።